አንዳንዶቹ ነጋዴዎች ይብን ንግድ ፍቃድ አውጥተው ሆቴል ግሮሰሪ የሚሰሩ ሰዎች ይሄ ማለት እስልምናን መከተል ሌላ ጉዳይ ነው ነገር ግን የንግድ ጉዳይና ይሄ ሴኩላር ዓለም ነው ሴኩላር በሆነበት ሁኔታ ላይ ግን የሆነ 1 ሰዓት ላይ 2 ሰዓት ላይ ሲሆን ክልሉ ግብር እየሰበሰበ ቢራት ሸጡም ዝጋ ወዘተርፈ ሚል ግን በየአካባቢው ሞልቷል የሚል የአንድ ሰው ወቀሳ ሳይሆን ማት ሰዎች ናቸው የነገሩኝ ምንድነው ይሄ መረጃ የሉትም ወይ ኬዞቹ ብዙ ናቸው ቢያላም ከኢንተርቪው በኋላ ዶክመንት አድርጌ ቢታመጣልኝም ደስ ይለኛል ፐርሰናሊ በፕሬዝዳንት ኦፊስ ምክትል ፕሬዝዳንትና እኔ እነዚህ አይነት ጉዳዮችን የሚፈልጉ አንድ በማጋጨት የሚፈልጉ ሰዎች ይላሉ ክትትል እናደርጋለን በግሌ ደግሞ ይሄን የነገሩ ሰዎች የፕሬዝዳንት ቢሮ ኢንተርቪው አድርጎ ሶልቭ ያደረጋቸው ችግሮችን ካልነገሩ ፌር አይደሉም በብዙ የሚቆጠሩ ኬዞች እኛ ኢንተርቪው አድርገን ዞር በል ብለን ያባረርናቸው ማለት ሰዎች አሉ ይሄን ደግሞ ብትጠይቅ አሉ ማህበር ስላላቸው ማለት ነው እስቲ እንደዚህ አይነት ጉዳዮች ሲያጋጥሙ ምንድነው ብትባሉት እንዴውም እዚህ ጋር ወደ ፍትህም አንሄድም እኛ እዚህ ብዙ ቦታ ላይ የሚሰጣው ኢሜጅ ጥሩ ስላልሆነ አንተ እረፍ ነው የምንለው ሶማሊያ ተናጋሪው ብዙ ጊዜ አንተ እረፍ ነው የምንለው አንዳንዶቹ ሁሌም ሶማሊያ ተናጋሪው ጥፋተኛ ነው ማለት አይደለም አንዳንዴ ያባቴ ቤት ነበረ በዚህ ጊዜ ገሌ ወስዶብኝ ገሌ ተሰጥቶብኝ ምናምን የሚሉ ሰዎች አሉ አሁን አንዳንድኮ ይሄንን ምስክርነት የሚሰጡኝም አሉ ግን እኔ አሁን ግራ እስኪገባኝ ድረስ በዚህ ደረጃ አምባ ያፈሰሱ በቃ መጥቶ የሆነ ሶማሌ ወሰደብኝ ለማን ነው አቤት ያሉት ነው ጥያቄ አሁን እዚህ ጋርም ሌላ ፕሮፓጋንዳ እንዳይኖር አሁንም ቢሆን ከዚህ ኢንተርቪው ጋር ነግርህ ህጉ ለሁሉም እኩል ነው ስለዚህ አባሻነ ሶማሌ አይደለም ምናምን የተባለ ካለ በዚህ አጋጣሚ የከተማ ማዘጋጃ ቤት ሄደዋል ወይ እኛ ጋር መጥቷል ወይ ጸጥታ ቢሮ ሄደዋል ወይ ፍትህ ቢሮ ሄደዋል ወይ አመልክቷል ወይ ካላመለከተና በውስጥ ቤቱ ቁጭ ብሎ የሚያወራ ከሆነ ይሄ ሌላ ዓላማ ነው ችግር የሚፈታው በዛ መልኩ አይደለም ስለዚህ አሁንም ቢሆን እንደዚህ አይነት ችግር ያለባቸው ሰዎች ካሉ እናንተ ግን በተለየ ሁኔታ በከንቲባ ጽፈት ቤት በተለየ ሁኔታ ይሄን ጉዳይ የምትከታተሉት እርሶና የዚህ ፕሬዝዳንት ጽፈት ቤት ኃላፊ ዶክተር በእርግጠኝነት እንትን አይደለም እንደዋዛ እንድታዩት ስለማልፈልግ ነው ማለት ሁሉም ሰው በተመሳሳይ ይዋሻል ወይ የፕሮፓጋንዳ የፕሮፓጋንዳ ሰለባ ሆኗል ወይ ብዬ ስለማልገምት ከንቲባ ጽፈት ቤታችሁ በትክክል ከብልሹ አሰራር የጸዳ ነው እውነት ለይቶ አንገላታም ከሶማሌ ውጪ ያሉትን ብላችሁ ታምናላችሁ እንዴት ነው የምንለየው ይሄ አቤቱታው በፎርማል መንገድ እኛ ጋር ካልደረሰ እኛ በመረጃ ደረጃ ግምገማ ስልት የላችሁም ንጹህ ነው ከብልሹ አሰራር ከተማ አለ ከህዝብ ጋር ስብሰባ ይደረጋል በመድረክ ካልተነሳ ወይ በጥያቄ ካልቀረበ እንደታቋለ እኔ የሚመስለኝ ሁለት ነገር ነው የተወሰነ ችግር ይኖራል አብዛኛው ደግሞ በፕሮፓጋንዳ የሰማውን ተባለ ይያለ ስለሚያወራ ነው ስለዚህ ምናልባት 6 ሰዎች እንደዚህ ያጋጠማቸው ይሰማና ሌላው ደግሞ እንዲህ ችግር አለ ያማረረ የሚሄድበት ሁኔታ ያለ ይመስለኛል የችግሩ ጥልቀት ባልከው ደረጃ ነው ቢያል ገመግም ማታ እንትን እንዳትሸጡ ተባለ ምናምን የሚባል ነገር ካለ እኔ አሁን አንተ ነው የሚሰማው አንተ ራስህ አሁን እዚህ ከተማ ስትኖር ስለል ግልህ ላይፍ ኢንተርቪው ያደረገ ሰው አለ ማለት አንተ የምትበላው የምትጠጣው የጠየቀ ሰው አለ የለም በሚትሄድበት ቦታ የምትፈልገው ነገር አታገኝ አሁንም እዚሁ ለተመልካቾች እኔ እየተናገርኩ ያለሁት መታችሁ በተለይ አቤቱታ በተለያየ መልኩ የምታቀርቡ አካላት አሁን ማት ሰዎች እዚህ በተለይ ሐረር መውጫ ነው የሚባለው አካባቢ ላይ ከዚያ ነው ይሄ በጣም አቤቱታ ያደረሰኝና የለም እንደዚህ አይነት ነገር የለም አይደል እያልኩ ያለው እሺ በሁሉም ሶሳይቲ ውስጥ አክራሪዎች በሁሉም ሶሳይቲ ውስጥ አጥፊ ኃይል ይኖራል ያን ኃይል ምን ታገለው በጋራ ነው መረጃ በመስጠት ፊት ለፊት ወጥቶ ይሄ ችግር አለ በማለት ነው እንጂ በፕሮፓጋንዳ እንታገለው ስለዚህ አሁንም ቢሆን ህጉ ግልጽ ነው ማንንም ሰው የፈለገውን ሃይማኖት ፕራክቲስ ማድረግ የፈለገውን የመሸጥ የፈለገውን ማድረግ ህግ ነው ሴኩላር ህግ ነው እዚያ ከዚህ አንፃር ይሄንን ህግ ተላልፏል የተባለ አካል ካለ ጥቆማው ለኛ ብቻ ሌላውንም